አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? ዛሬ በክፍል ሶስት ይዤላችሁ የመጣሁት የጠርዙን አሰራር ነው። ጠርዙ እንዴት አያይዘን እንደምንሰራ አብረን እናያለን ኢንሻአላህ። እንደ ሹራቡ የሰራሁት በአራቱም ክር አንድ ላይ አድርጌ ነው። በዚህ መልክ ካያያዝኩት በኋላ መጀመሪያ አንዱን ዙር ነጠላ ኪሎሽ እሰራለሁኝ። አንዳንድ ከእያንዳንዱ ክፍተት ላይ አንዳንድ ነጠላ ኪሎሽ እየሰራሁ አዳርሰዋለሁ። እንደምታዩት አንዳንድ ነጠላ ኪሎሽ እየሰራሁ እዚህ ደርሻለሁኝ። አንገቱ ጋር ስንደርስ የምንሰራው በየመስመሩ በመስመሮቹ አንዳንድ ነጠላ ኪሎሽ እንሰራለን። ከዛ በኋላ በተመሳሳይ ሙሉውን በነጠላ ኪሎሽ እንጨርሳለን ማለት ነው። በዚህ መልክ እንግዲህ አንድ ዙር ከሰራሁ በኋላ ተመልሼ እዚህ ጋር መጥቻለሁ። አሁን ጠርዙን ከጫፍ ጀምሬ ጠርዙን እንድሰራ ነው ኢንሻአላህ። በሰንሰለት ነው የምጀምረው። ጠርዙን በፈለግነው መጠን መስራት እንችላለን። ሰፋ እንዲል ከፈለግን ሰንሰለቱን ማስረዘም ነው። ጠባብ ከሆነም ደግሞ ሰንሰለቱን አሳንሰን እንሰራለን ማለት ነው። በፈለግነው መጠን እኔ በስምንት ሰንሰል ነው የሰራሁት። እንዴት እንደምሰራ እንግዲህ አብረን እንይ። በዚህ መልክ እንግዲህ ሰንሰሉን ሰርቼ ጨርሻለሁኝ። ተመልሼ በሰንሰሎቹ ላይ አንዳንድ ነጠላ ኪሎሽ እሰራለሁ ማለት ነው። አንዳንድ ነጠላ ኪሎሽ 8 ነጠላ ኪሎሽ እሰራለሁ ማለት ነው። እንዳልኳችሁ እናንተ 5ም 3ም እንደፈለጋችሁ ማድረግ ትችላላችሁ።
እነዚህ ስምንቱን ነጠላ ኪሮች ከሰራሁኝ በኋላ መጀመሪያ ላይ ዙሪያ አንዳንድ ነጠላ ኪሮች ከሰራሁበት ቀጥሎ ካለው አያይዘዋለሁ ማለት ነው። በዚህ መልክ ካያያዝኩት በኋላ አሁንም ድጋሚ ከፍ ብዬ ከቀጣይ ካለችው ነጠላ ኪሮሽ አያይዤ እመለሳለሁ ማለት ነው። ተመልሼ አንድ ሰንሰል እሰራለሁ። አንድ ሰንሰል ከሰራሁ በኋላ አንዷን አልፌ ቀጣይ ካለችው ጀምሬ 8 ነጠላ ኪሮች እሰራለሁ ማለት ነው። ይሄን እዚህ ጋር የምጠልፈው በጀርባ ባለው ልክ ሹራቡን መጀመሪያ እንደሰራሁት በሱ አይነት ነው። በዛኛው በኩል በጉንጉኗ በዛኛው በኩል ባለችው ነው የምጠልፈው ማለት ነው። ልክ እንደ ሹራቡ አሰራር ግን ይሄ ነጠላ ኪሮሽ ነው የምሰራው። ዙሪያውን እንግዲህ ሙሉ ተመሳሳይ ነው የምሰራው። እዚህ ጋር እንግዲህ ማሳያችሁ ቁልፍ ማድረግ ከፈለጋችሁ ለቁልፍ ቦታ ሁለቱን ከሰራችሁ በኋላ ወይም ጠበብ ያለም ከሆነ እናንተ በምትፈልጉት መጠን እኔ አሁን 4 ሰንሰል ነው አርጌ 4 ቦታ አልፌ ነው የሰራሁት። ከስምንቱ በዛኛው 2 በዚህኛው 2 ሰርቼ መሃሉን አራቱን ክፍት አረኩት ማለት ነው። በዚህ መልክ የምትፈልጉት ያክል መጠን ቁልፉን ለክታችሁ ቦታውን መስራት ትችላላችሁ ማለት ነው።
እስከ መጨረሻው በዚህ መልክ ነው የሚሰራው። የተለየ ነገር የለውም። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።